ክቡር አቶ ሼት ወይሱ የደቡብ ወሎ ዞን ዋና አስተዳዳሪ፣ ክቡራትና ክቡራት የፌደራል፣ የክልል፣ የዞን፣ የከተማና የወረዳ አመራሮች፣ ክቡራን የሀገር ውስጥና የሀገር ውጭ ባለሀብቶች፣ የሚዲያ አባላትና በልዩ ተሳታፊነት የተጋበዛችሁ እንግዶች፣ ክቡራን በፕሮግራሙ ላይ እንድትታደሙ የተጋበዛችሁ የሃይማኖት አባቶች፣ የአጋርና ባለድርሻ አካላት ተወካዮች፣ በቅድሚያ ሀገራችን በጀመረችው የለውጥ አሰንሰር ሰንሰለት ላይ ሆነን ተሻጋሪና ተስፋ ያላትን ሀገር ብሎም ክልል ወደፊት እያየን በትልልቅና ተስፋ ሰጭ አጀንዳ ላይ በወሎ ምድር ኮምቦልቻ ለመወያየት ባመቻቸነው የአጋርና ባለድርሻ አካላት ፎረም ላይ ለመሳተፍ ጥሪያችንን አክብራችሁ ስለመጣችሁ በደቡብ ወሎ በኮምቦልቻ ከተማ አስተዳደር በአብክመ ኢንዱስትሪ ፓርኮች ኮምቦልቻ ቅርንጫፍ እና በወሎ ዩኒቨርሲቲ ስም እንኳን ደህና መጣችሁ ለማለት እወዳለሁ። በመቀጠል መንግስት እንደ መንግስት ሀገር ሲረከብ የህዝቡን ሁለንተናዊ ልማትና ሰላም በብዕር ነድፎ በሐሳብ አዳብሮ መሪና ተመሪ ሰይሞ ወደ ተግባር ሲቀይረው የተባበረና የተጎራረሰ አመራር ከሰጠንበት ስኬት ከነደፍነውና ካዳበርነው አስተሳሰብ ከወጣን ውርደት የሚለውን ሳይንሳዊ ሀቅ በማጥለቅ እጅግ ረጅም
ጥልቅና ድንቅ ታሪክ ያላት ሀገር ውስጥ መኖራችን ለእያንዳንዳችን የዘመኑ ነዋሪዎችም ሆነ መሪዎች የተሰወረ አይደለም። ከጥንት ጀምሮ ትውልድ ትውልድን ሲቀበል ከሰው ልጅ አፈጣጠር እስከ ቴክኖሎጂ መፈጠር አሁን የደረስንበትን የታሪክ ትርክት ላይ ደርሰናል። ሀገራችን ያለችበትን የግብርና መር ክፍለ ኢኮኖሚ ወደ ኢንዱስትሪ ለማሸጋገር በነደፈችው የራዕይ ስንቅ እዛም እዚህም ወደ ትግበራ መግባታችን ግልጽ ነው። ክቡራንና ክቡራት የፎረሙ ተሳታፊዎች፣ እኛ የአሁን ዘመን መሪዎችም ሆነ ነዋሪዎች አሁን አገሪቱ የምትጠይቀውን የሀሳብና የልማት ትግል በሰመረ ሁኔታ ለመጪው ትውልድ ለማስረከብ ነባራዊ ሁኔታውን ያገናዘበ አመራርና አቅጣጫ መስጠት ወደን ሳይሆን ተገደን የምንገባበት ምዕራፍ ነው። ስለሆነም በክልላችን የተጀመረውን የለውጥ ችቦ ጫፍ ከመለኮስ እስከ ማቀጣጠል በተያያዝነው ዘመን ላይ ስንገኝ ሀገራችን ብሎም ክልላችን የሚጠይቀውን የአመራርና የልማት ዘይቤ በመነሻዬ ለማንሳት እንደሞከርኩት በብዕር ነድፈን በሀሳብ አዳብረን ግብርናን በማስቀደም ኢንዱስትሪን ለማስከተል 2 የጂቲፒ ዓመታት ለማጠቃለል 1 ሙሉ ዓመት የቀረ ምዕራፍ ላይ ሆነን የኢንዱስትሪ ግቦቻችንንና የመራንባቸውን መንገዶች በመዳሰስ ከእያንዳንዳችን የሚጠበቀውን የጋራ አቋም አስምረን ብቻ ሳይሆን በጋራ ተግብረን ወደ ላቀ ግብ ያሸጋግረናል ብለን እጅግ ተስፋ የጣልንበትን መድረክ በዛሬው ዕለት በመጀመሪያችን ከልብ የመነጨ ደስታ ይሰማኛል። ውድ ታዳሚዎቻችን፣ በመሆኑም የኢንዱስትሪ ስትራቴጂ ግቦቻችን ማለትም የግል ባለሀብቱ ሞተርነት፣ የግብርና መር ስትራቴጂና ውጤት፣ ጉልበትን በሰፊ የመጠቀም ባህል በመከተል በኤክስፖርት መር አቅጣጫ የውጭና የውስጥ ባለሀብትን በጋራ በመጠቀም የመንግስት ጠንካራ የአመራር ሚናን በማጉላት መላ ማህበረሰቡን ባለቤትና ተሳታፊ ከማድረግ አኳያ እስካሁን ያሳለፍነውን የአመራር ሁኔታ በመዳሰስ ያሉንን ጸጋዎች፣ ያጋጠሙንን ችግሮች፣ የወደፊት አቅጣጫን በማስቀመጥ በጋበዝናቸው ስትራቴጂክ አመራሮችም ሆነ ለመድረኩ እጅግ አስፈላጊ የሆኑ ተጋባዥ አጋርና ባለድርሻዎቻችን በምናገኘው ግብአት ዞናችንን ብሎም ክልላችንን ስመጥር የኢንዱስትሪ ኮሪደር እናደርጋለን ብለን እናምናለን። ስለሆነም መድረካችን እጅግ ያማረ የቁም ነገር መገበያያና የውጤት መስፈሪያ ይሆን ዘንድ እየተመኘው የኢንዱስትሪ ኮሪደር በሆነችው ኮምቦልቻ ከተማ አስተዳደር ምክትል ከንቲባ ኢንጂነር አህመድ የሱፍ አማካኝነት የዕለቱን የክብር እንግዳ በመጋበዝ የዕለቱን እንቁ አጀንዳ እንዳስጀምሩልኝ በአክብሮት እየጋበዝኩ በድጋሜ እንኳን ደህና መጣችሁ ለማለት እወዳለሁ። አመሰግናለሁ። ክብር እንግዳ ክቡር አቶ ደሴ የአብከመ ኢንዱስትሪ ኮርፖሬሽን ልማት ኮርፖሬሽን ዋና ስራ አስፈጻሚ፣ የተከበራችሁ የክልል ቢሮ ኃላፊዎች፣ የዞን መምሪያ ኃላፊዎች፣ የወረዳና የከተማ አስተዳደር አመራሮች፣ ጥሪ የተደረገላችሁ ባለሀብቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣት ተወካዮች፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን፣ እንኳን ወደ ውቢቷ የወሎ ፈርጥ የሃይማኖቶች መቻቻል ተምሳሌት፣ የህዝቦች አንድነት ተምሳሌት፣ የኢንዱስትሪ መዲናና የቱባ ባህል ባለቤት ወደ ሆነችው ኮምቦልቻ ከተማ እንኳን በደህና መጣችሁ ለማለት ትወዳለሁ። ክብራትና ክብራን፣ ሀገራችን ኢትዮጵያ የልማት የዲሞክራሲ ስርዓት ግንባታ ውስጥ ከገባች ውላ ያደረች መሆኑ ለሁላችንም ግልጽ ነው። በዚህም ሂደት ውስጥ በሀገር ደረጃ የጀመርናቸውን የልማት ስራዎች ለማፋጠንና ከድህነት ለመውጣት ግብርናን በማዘመን መሪነቱን ለኢንዱስትሪ ልማት እንዲያስረክብ የእድገትና ትራንስፎርሜሽን እቅዶች ታቅደው ስራ ውስጥ በመግባት በርካታ ለውጦችን አምጥተናል። ከነዚህም መካከል በከተማችን የሚገኘው የኢንዱስትሪ ፓርክ የክልሉ መንግስት መሰረተ ልማት የተሟላላቸውና የኢንዱስትሪ መንደሮች ወደ ስራ የገቡና የስራ ዕድል በመፍጠር ላይ ያሉ መሆኑ ይታወቃል። በሀገር ደረጃ ከተቀመጡትና የኢንዱስትሪ ልማት ኮሪደር ምርጫ አግኝተው ስራ ውስጥ ከገቡት አካባቢዎች ውስጥ የኮምቦልቻ ከተማ አንዱ ነው።
በከተማችን ውስጥ እስካሁን ድረስ 184 ባለሀብቶች የኢንቨስትመንት ጥያቄ አቅርበው 30 ባለሀብቶች ወደ ምርት የገቡ ሲሆን 154 ባለሀብቶች በግንባታ ላይ ናቸው። ክቡራንና ክቡራት፣ ከተማችን ኮምቦልቻ ለኢንቨስትመንት ምቹ የሆነችና ተስማሚ የአየር ንብረት ያላት፣ የተሻለ የየብስና የአየር ትራንስፖርት ያላት፣ የለማና በመልማት ላይ ያለ ደረቅ ወደብ ያላት፣ በቂ ውሃና በመልማት ላይ ያለ የኤሌክትሪክ አገልግሎት ያላት፣ ለማገዝ ዝግጁ የሆነ አመራር እና ባለሙያ፣ ለመስራት ዝግጁ የሆነ የሰው ኃይል አቅርቦት፣ እየለማ ያለ የእንግዳ መቀበያ ሆቴሎች ያሏት ከተማ ነው። ስለሆነም በሀገር ደረጃ የተጀመረውን የኢንዱስትሪና የኢንቨስትመንት ልማት ለማሳደግ የተቀመጡ አቅጣጫዎች እና ምቹ ሁኔታዎች ስላሉን በጋራ ተያይዘን የኢንዱስትሪ አብዮትን ለማጠናከር የግል ባለሀብቱ ድርሻ ከፍተኛ ነው። በዚህም መሰረት ባለሀብቱ ይህን ምቹ ሁኔታ በመጠቀም ራሱን ብሎም ሀገራችንን ለማሳደግ መጣር ይኖርበታል። ክቡራንና ክቡራት፣ በከተማችን ከላይ ያስቀመጥናቸው ምቹ ሁኔታዎችና የጀመርናቸው አበረታች ስራዎች ቢኖሩም ኢንቨስትመንቱ በሚጠይቀው ልክ ወደፊት ለማራመድ ያልተቻለበት ምክንያቶች ቀላል የሚባሉ አይደሉም። በተለይም የባለሙያዎች ኢንቨስትመንት ባለው ፋይዳ ልክ ተገንዝቦ ሙያ እገዛ የማድረግ ውስንነት፣ የአመራራችን በዚህ ዘርፍ ያለው ግንዛቤ ተቀራራቢ አለመሆን፣ ከተማው ጋር የሚመጥን የመንግስት መዋቅር ክፍተት መኖር፣ እንዲሁም ባለሀብቱ ኢንቨስትመንት የሚታይበት እይታ የተስተካከለ አለመሆን ማለትም መሬት አጥሮ መያዝ፣ ላልተፈለገ ዓላማ መዋል ወዘተ ያሉ ችግሮች ተጠቃሽ ናቸው። ስለሆነም ይህን ተረድቶ በሕግና መመሪያ መሰረት በማድረግ በመስራት ሀገራችንን፣ ከተማችንን ወደ ተሻለ ደረጃ ውስጥ መውሰድ ተገቢ በመሆኑ በውይይታችን ይህን አዳብረን በጋራ መግባባት ይገባል እያልኩ በድጋሚ እንኳን ወደ ከተማችን በደህና መጣችሁ ለማለት እወዳለሁ። በመጨረሻም የዕለቱ የክብር እንግዳ አቶ መላኩ አለበል የመክፈቻ ንግግር እንዲያደርጉ እጋብዛለሁ። አመሰግናለሁ። የክልልና የዞን የወረዳ የከተማ አመራሮች፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ የሃይማኖት አባቶች፣ ባለሀብቶች፣ ጥሪ የተደረገላችሁ እንግዶች፣ በተለይ ደግሞ የኮምቦልቻ ከተማ ነዋሪዎች፣ ከሁሉ አስቀድሜ ዓለም አቀፍ ከተማ በሆነችው ኮምቦልቻ ስለ ኢንቨስትመንት ለመነጋገር ይሄ መድረክ በመፈጠሩና ከእናንተ ጋር በመገናኘቴ እጅግ በጣም ታላቅ ደስታ ይሰማኛል። ኮምቦልቻ ዓለም አቀፍ ከተማ ናት ያልኩበት ዋነኛው ምክንያት ከዚህ በፊት ስለ ባለሀብት፣ ስለ ኢንቨስትመንት፣ ስለ ኢንዱስትሪ ስንነጋገር በአብዛኛው የሀገር ውስጥ ባለሀብቶችን፣ የአካባቢ ባለሀብቶችን ብቻ ነበር ታሳቢ የምናደርገው። አሁን በዚህ ከተማ የውጭ ባለሀብቶችም ጭምር በከፍተኛ ሁኔታ እንቅስቃሴ እያደረጉበት ነው። እዚህ የተመረተ ምርት ዓለም አቀፍ ገበያ ላይ ይገኛል። የአሜሪካ ገበያ ላይ ታገኙታላችሁ፣ የአውሮፓ ገበያ ላይ ታገኙታላችሁ። ስለ ኮምቦልቻ እኛ ብቻ ሳይሆን የምንናገረው ስለ ኮምቦልቻ ዓለም አቀፍ ካምፓኒዎችም ጭምር መናገር ጀምረዋል። ስለዚህ ከተማዋ የእኛ ብቻ ሳትሆን የዓለም አቀፍ ኩባንያዎችም ከተማ እየሆነች እንደሆነ ልንገነዘብ ይገባል። እንኳን ደስ አላችሁ። የኢንዱስትሪና ኢንቨስትመንት ጉዳይ የሰላም ጉዳይ ነው። የኢንዱስትሪና የኢንቨስትመንት ጉዳይ የስራ ዕድል ፈጠራ ጉዳይ ነው። የዜጎችን ገቢ የማሻሻል ጉዳይ ነው። የኑሮ ውድነትን ችግር የመፍታት ጉዳይ ነው። የዜጎቹን አኗኗር የማሻሻል ጉዳይ ነው። ይህ አጀንዳ በውስጡ በጣም በርካታ ጉዳዮችን የያዘ አጀንዳ ነው። ስለ አገልግሎት አሰጣጥ፣ ስለ መሬት አቅርቦት፣ ስለ መሰረተ ልማት አቅርቦት፣ ስለ ሀብት አጠቃቀም፣ ስለ ሰው ኃይል ስምሪት፣ ስለ ተሽከርካሪዎች እንቅስቃሴ፣ ስለ አካባቢ ጤና እና ኢንቫይሮንመንት በዝርዝር ለመነጋገር የኢንቨስትመንት ፎረሞች ሁልጊዜ ትልልቅ አጀንዳዎችን ይዘው ይመጣሉ። በሀገራችን
ወደ ለውጥ ከገባንበት ጊዜ ጀምሮ በርካታ ጥያቄዎች በዜጎቻችን ይነሳሉ። ከለውጥ በፊት ሲነሱ የነበሩ ጥያቄዎች ከለውጥ በኋላም ተደምረው በጣም በርካታ ጥያቄዎች ይነሳሉ። እነዚህ ጥያቄዎች የፖለቲካ መድረኮቹን ፈጥረን ከምናደርጋቸው ውይይት በላይ ሊፈቱ የሚችሉት ትልልቅ የኢንቨስትመንት ፎረሞችን በማካሄድ ለዜጎች የስራ ዕድል መፍጠር ስለምንችልባቸውና አካባቢያችን ስለምናለማበት ሁኔታ ስንነጋገርና በዚህ ላይም ተጨባጭ ለውጥ ስናመጣ ነው። የዜጎቻችን ዋነኛው ጥያቄ የልማት ጥያቄ ነው። በአሁኑ ሰዓት የኑሮ ውድነት ችግርን የመፍታት ጥያቄ ነው። እኩል የመበልጸግ ጥያቄ ነው። የስራ ዕድል የማግኘት ጥያቄ በዙሪያው በጣም በርካታ ጥያቄዎችን የያዘ ነው። ዘላቂ የስራ ዕድል ሊገኝ የሚችለው ኢንቨስትመንትን በማስፋፋት ነው ልናገኝ የምንችለው። ኢንቨስትመንትን ባላስፋፋንበት ሁኔታ ዘላቂ የስራ ዕድል ልናገኝ አንችልም። ዘላቂ የስራ ዕድል ባላገኘንበት ሁኔታ ዘላቂ ሰላምን ማረጋገጥ አይቻልም። ስለዚህ ዛሬ የምናካሄደው ፎረም እጅግ በጣም ወቅታዊ፣ አስፈላጊ እና ለክልላችንም ለሀገራችንም ለዞኑም በጣም ጠቃሚ መድረክ እንደሆነ ተደርጎ መወሰድ አለበት። እንደምታውቁት የፌዴራል መንግስት ኮምቦልቻ ከተማ ላይ የኢንዱስትሪ ፓርክ ገንብቷል። ቀደም ሲል የክልሉ መንግስት በተመረጡ የክልሉ ከተሞች ላይ ከፍተኛ ሀብት አውጥቶ የኢንዱስትሪ መንደሮችን ሲያለማ ቆይቷል። በእነዚህ የኢንዱስትሪ መንደሮች መሬት፣ መሰረተ ልማት እና አንዳንድ ለኢንቨስትመንት የሚያግዙ ምቹ ሁኔታዎችን በመፍጠር ባለሀብቶች ከሩቅም ከቅርብም ወደ ክልሉ እንዲመጡና እንዲያለሙ ለማድረግ ጥረቶች ሲደረጉ ቆይተዋል። በዚህ የተሳካ ውጤት ተገኝቷል። የዛሬ 4 ዓመት የዛሬ 5 ዓመት ኮምቦልቻ የነበረችበት ሁኔታና ዛሬ ያለችበት ሁኔታ፣ ክልላችን ከዛሬ 5 ዓመት በፊት የነበረበት ሁኔታ፣ ዛሬ ያለንበት ሁኔታ ከኢንቨስትመንትና ከኢንዱስትሪ አንጻር እጅግ በጣም በርካታ መሻሻሎች አሉ። ነገር ግን ባለን እድል ልክ ተጠቅመናል ብለን ልንወስድ አንችልም። ክልላችን ብዙ ጥሬ ዕቃ ያለው ነው። ሰፊ ጉልበት አለ፣ ሰፊ ገበያ አለ። በተለይ ደግሞ እንደ ኮምቦልቻ ያሉ ከተሞች ለወደብ ያላቸው ቅርበት ለሀገር ውስጥ ባለሀብትም ብቻ ሳይሆን ለውጭ ባለሀብቶችም ትልቅ የልማት አማራጭ ሆነው የሚያገለግሉ ናቸው። ይሄ ከተማ ለኢንዱስትሪ የሚመቹ መሰረተ ልማቶች እየተሟሉለት ያለ፣ አውሮፕላን ማረፊያ የተዘጋጀለት፣ የባቡር መስመር እየተሰራለት ያለ፣ ኢንዱስትሪ ፓርክ በፌዴራል ደረጃ የለማለት፣ በክልልም ደረጃ የኢንዱስትሪ መንደሮች እየለሙለት ያለ፣ ከምንም በላይ ደግሞ ሰላማዊ ሕዝብ ያለበት አካባቢ ነው። እነዚህ ተደምረው ኮምቦልቻን፣ ደቡብ ወሎን ለኢንቨስትመንት የተሻለ እና ተመራጭ አካባቢ እንዲሆን ያደርገዋል። ነገር ግን በተዘረጋው እድል ልክ የመጠቀምና ቅድሚያ ሰጥቶ ያለንን ሀብት ኢንቨስት የማድረግ ጉዳይ የባለ ሀብቶቹ ምርጫና ቁልፍ ውሳኔ ተደርጎ ይወሰዳል ማለት ነው። ከዚህ አኳያ በፌዴራልና በክልል መንግስታት እየተደረጉ ያሉት ጥረቶችና ድጋፎች እንደተጠበቁ ሆኖ ቀጣይ መጠናከር ያለባቸው ነገሮች እንደተጠበቁ ሆኖ ባሉት አማራጮችና ተስፋዎች ላይ ባለሀብቱ ግን የበኩሉን ርብርብ ሊያደርግ ይገባዋል። በዚህ በኩል መሬት አቅርበን ወደ ስራ ያስገባናቸው ባለሀብቶች ቁጥር ማምረት ላይ ያሉት ኮምቦልቻ ከተማ ብቻ ከ57 በላይ የሚሆኑ አይደሉም። ስለዚህ መሬት ያገኙት አብዛኛዎቹ ግንባታ እንዲገነቡ፣ አብዛኛዎቹ ወደ ማምረት እንዲገቡ፣ ኢንዱስትሪያቸው እንዲተክሉ ይጠበቃል። በዚህ በኩል ያሉት ክፍተቶች በቀጣይ በመደጋገፍ የምናረማቸው የምንፈታቸው መሆን መቻል አለባቸው ማለት ነው። በሌላ በኩል በመንግስት ቅድም ያነሳኋቸው ጥንካሬዎች ቢኖሩም አገልግሎት አሰጣጣችን ገና መሻሻል የሚጠበቅበት ነው። የኃይል አቅርቦታችን፣ የብድር አቅርቦታችን፣ የመሬት አቅርቦቶቻችን እና የሰው ኃይል የሰለጠነ የሰው ኃይል አቅርቦቶቻችን እንዲሁ ትኩረት የሚፈልጉና ዛሬ በምናደርገው ውይይት የት ቦታ ላይ ምን ችግር ፈተን ኢንቨስትመንቱን የበለጠ የተሻለ ደረጃ ላይ እንዲደርስ ልናደርስ እንደምንችል መነጋገርና ውሳኔ ላይ ልንደርስበት የሚገባ ይሆናል ማለት ነው። ከዚህ አኳያ በጣም ትልቅ ተስፋ ባለው ክልል እና ሀገር በተለይ ለኢንቨስትመንት በሚመች ሁኔታ ላይ የመኖራችን ያክል ካልተጠቀምንበት ደግሞ ሊያመልጠን የሚችል ስጋት እንዳለ ግምት ውስጥ ማስገባት ያስፈልጋል። በተለይ
ኢንቨስትመንት ከማንም በላይ ሰላም የሚፈልግ ስለሆነ ሁሉም የህብረተሰብ ክፍል ስለ ሰላም አስፈላጊነት የበኩሉን ጥረት ማድረግ መቻል አለበት። ዛሬ የተገናኘ ነው ስለ ልማት የምንነጋገረው፣ ስለ መጪው ተስፋ የምንነጋገረው በአካባቢያችን ሰላም በመኖሩ ነው። ይህንን ሰላም ባስጠበቅነው ቁጥር አዳዲስ ልማት፣ አዳዲስ ተስፋ፣ አዳዲስ ብልጽግና፣ አዳዲስ የስራ እድል፣ አዳዲስ ምርት ወደ ክልላችን ወደ አካባቢያችን ማምጣት የምንችልበት እድል ይኖራል። ተማሪዎች ተምረው ይገባሉ፣ ባለሀብቱ አትርፎ ይገባል፣ ነጋዴው ሰርቶ ይገባል፣ አርሶ አደሩ አምርቶ ወደ ቤቱ መግባት የሚችልበት ሁኔታ ይኖራል። ሰላም ከሌለ ግን እነዚህ ነገሮች ሁሉ ከኛ ይርቃሉ ማለት ነው። ስለዚህ በእጃችን የያዝናቸውንና ለወደፊት የምናገኛቸውን ተስፋዎች የበለጠ ለመጠቀም ሰላማችን ማረጋገጥ እጅግ በጣም አስፈላጊ ነው። ከዚህ አኳያ የክልላችን መንግስት፣ የዞኑ አስተዳደር፣ የከተማ አስተዳደሮች እና ወረዳ አመራሮች የአካባቢያቸውን ሰላም በማረጋገጥ ለኢንቨስትመንት ምቹ ሁኔታ ለመፍጠር ዛሬ እናንተ ጋር ለመመካከር እዚህ የሚገኙ ስለሆነ ይህንን አጋጣሚ ተጠቅማችሁ መሆን ያለባቸው ነገሮች ምን እንደሆኑ በመንግስት በኩል እንድትጠቁሙን፣ በእናንተ በኩል ደግሞ ወስዳቸው የምታስተካክሏቸውን ነገሮችና ለውጤት ልታበቋቸው የሚገቡ ነገሮችን ወስዳችሁ እንድትሰሩ በክልሉ መንግስትና በራሴ ስም መልእክቴን እያስተላለፍኩ መድረካችን በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ከፍተኛ የህዝብ ቁጥር የሚገኝበት ለኢንቨስትመንት እጅግ በጣም ተመራጭና ምቹ በአጠቃላይ ሲሆን ከባለሀብትና ከባለድርሻ አካላት ጋር የሚደረግ የመድረክ ዝግጅት ያለስኩት በተለያዩ የሀገራችን ክፍሎች ከጊዜ ወደ ጊዜ ከሚፈጠሩት ግጭትና አለመረጋጋት ጋር ተማጣት በእጅጉ ይቀርፋል ተብሎ የሚታመንበት እጅግ አንገብጋቢ መድረክ ነው። ከእስከዛሬዎቹ ለየት የአፈጻጸም ደረጃቸው በቅድመ ትግበራና በማምረት ላይ እንዲሁም አዳዲስ ወደ ኢንቨስት ጭምር ነው። በተመሳሳይ በኢንቨስትመንቱ ያሉ ተግዳሮቶች በመመካከልና በመወያየት ለመፍታት አቅጣጫ የሚቀመጥበት መድረክ ነው። ወደ ቀጣዩ ፕሮግራም ላይ የምናመራው ዳቦ የሚቆርሱልን ሀጂ የማቀርበው ጽሁፍ በደቡብ ወሎ ዞን የባለሀብቶች የባለድርሻና አጋር አካላት መድረክ ለውይይት መነሻ የሚሆን አጭር ጽሁፍ ነው የማቀርበው። በማስፋፋት እየተከናወኑና እየተከናወኑ ያሉ ተግባራቶች ምንድን ናቸው የሚሉትንና የተገኙ ውጤቶችን በአጭሩ የሚዳስስ ነው። ከዚህ በመነሳት ደግሞ አካባቢው ለኢንዱስትሪ ልማት ምቹ እንዲሆን በቀጣይ ምን መስራት አለብን በሚለው ላይ ተመስርቶ የሚቀርብ ነው። በውይይት የሚዳብር ሰነድ ነው። እንግዲህ በመግቢያው ቅድም በመክፈቻ ንግግሩ እንደቀረበው ዋነኛው የኢንዱስትሪ ልማት ሞተሩ ነው የሚያገለግለው የግሉ ባለሀብት ነው። ምራት የማስተባበርና አመራር የመስጠት ለኢንቨስተሩ ደግሞ ምቹ ሁኔታ የመፍጠር ኃላፊነት አለበት። እነዚህ ሁለቱ ከተቀናጁ የምንፈልገው የኢንዱስትሪ ልማት እውን ይሆናል ማለት ነው። ክልሉ ውስጥ በ8 ዋና ዋና ከተሞች የኢንዱስትሪ ፓርኮች ልማት ኮርፖሬሽን ተቀናጅተው በመስራት እንዳይባባሱ በመከላከላቸው ዛሬ አካባቢያችን ለኢንዱስትሪ ልማት ከማንኛውም አካባቢ ተመራጭ እንዲሆን ያደረጉበት ሁኔታዎች ናቸው ያሉት። ይህንን መልካም አጋጣሚ ከህዝባችን ጋር
ጋራ እቅድን መሰረት ያደረገ ፈልገው ይህን ክህሎት ከየት ነው የሚያመጡት? ከኢንዱስትሪው ከራሱ ልምድ ሳያደርጉ የሚወጡ ተማሪዎች ነገ ወደ ኢንዱስትሪው ነው የሚሄዱ። ኢንዱስትሪው ላይ ራሱ ችግር ነው የሚሆኑት ማለት ነው። አንድ ዓላማው ነው የዩኒቨርሲቲ ኢንዱስትሪ ትስስር። ዩኒቨርሲቲው መምህራን የኢንዱስትሪውን ክፍተት ሊሞሉ የሚችል የሚፈጽሙበት። እኛ ዩኒቨርሲቲ ላይ ያለው ባጀትን ከዛ ላይ ዲማንድ ድሪቨን ስለሆነ አማኑኤል መንገሻ እባላለሁ። ከአማራ ወጣቶች ማህበር በኮምቦልቻ ወክዬ ነው የመጣሁት። ያው በዚህ በኢንቨስትመንቱ ዙሪያ ምንድነው የመጀመሪያው እሺ ይሰማል? እሺ አሁንስ እሺ እቺን ያዣት። እሺ የመጀመሪያው ነጥብ ምንድነው ባለሀብት ወይም ለኢንዱስትሪ ግንባታ የሚመጣው ሰው አቅም ላይ ነው። እሺ ስሜ አማኑኤል መንገሻ ነው። የመጣሁት በአማራ ወጣቶች ማህበር በኮምቦልቻ ተወክዬ ማለት ነው። ኢንቨስትመንት ለማድረግ እንደ ባለሀብት በባለሀብትነት የሚመጡ ሰዎች ጋር የአቅም ላይ ማለት ነው። እዛ ላይ አሁን በአጋጣሚ በስራ አጋጣሚ የምናያቸው ነገሮች አሉ። ዲዛይኖችም ጸድቀው ከገቡ በኋላ ወደ ግንባታ እንደገና በኢንቨስትመንት ጽህፈት ቤቶች ወይም በፓርኮች በኩል የሆነ ጫና ሲመጣ እንደ አዲስ ደግሞ የዲዛይን ማሻሻያ ተብለው እየመጡ ጊዜዎች ይሄዳሉና እንደውም ኢንቨስተር ሆኖ ሲመጣ የሚጠበቅ አንድ ነገር አለ። ለማህበረሰቡ ወየ መንገድ የትምህርት ቤትም የጤናም አገልግሎት ጭማሪ ይዞ ሁሉ ሊመጣ ሲጠበቅ ወደ ምን አቅጣጫ ነው የሚሄደው? መሬቱን ይዞ መጥቶ ባለሀብት የመሆን ነገር አይነት ነገር ይታያል ነው። ስለዚህ በዚህ ላይ እናንተ የምታመጧቸው ባለሀብት ላይ ምን ያክል ስለ አቅማቸው እርግጠኛ ናችሁ? በምን መዝናችሁ ነው የምትሰጡት ነው። ሁለተኛው የገበሬዎች ቦታ አለ። የገበሬዎች ቦታ የሚሰጥ ካሳ ላይ ብዙ ጊዜ ችግር አለ፣ ቅሬታ አለ። ያ ቅሬታ ሲመጣ አንዳንዴ ገበሬዎቹ እውነት አላቸው ማለት ኢንቨስትመንት ተብሎ የሚመጣው ፕሮጀክት አንዳንዴ ገበሬውን ብቻ ብናደራጀው ሊሰራው የሚችለው ፕሮጀክት ሊሆንም ይችላል። ስለዚህ አንዳንዴ ወይ ገበሬውን በአክሲዮን ደረጃ መሳተፍ አለበት ወይ ደግሞ ለደካማ ኢንቨስትመንቶች ራሱ ገበሬውን አደራጅቶ ራሱ ቢያለማ ይሻላል የሚል ነገር አለ። ሌላው ከሌሎች አካባቢ ያሉ ኢንዱስትሪዎች አሉ። እነ ዳንጎቴ መውሰድ ይቻላል። ዳሽን ቢራ አለ። እነዚህ ያው ለአካባቢው ማህበረሰብ የስራ እድል በመፍጠር በሹፌርነትም ይሁን ምርቶቻቸውን በውክልና በማከፋፈልም ይሁን ብዙ ርቀት ብዙ ስራ ተሰርቶባቸዋል። እኛ ጋር ስንመጣ ደግሞ ረጅም ጊዜ ልምድ ያላቸው የቆዩ የተገነቡ ፋብሪካዎች በዛ ደረጃ እንቅስቃሴ ውስጥ አይደሉም። አንደኛ ይሄ መልእክት ቀጥታ ለባለ ሀብቱም ነው። ሁለተኛ ደግሞ እንደ መንግስት መዋቅር ህብረተሰቡ የሚጠቀምበትን መንገድ የመንግስት መዋቅር ራሱ ጫና ማድረግ አለበት። ሌላው ለክልልም ይሁን እዚህ በተለይ ለከተማ አስተዳደሩ ላሉ አመራሮች እንደ መልእክትም ይሆን አለ ወይም እንደ ጥያቄ ምን ያክል ሰርታችሁበታል የሚል ነው። ባለፉት በነበሩት ሁኔታዎች ላይ እዚህ አካባቢ ከባድ ጫና ነበረ ባለሀብቱ ላይ በግብርም በምንም ያው ሰርቶ ለውጥ እንዳያመጣ የሚያደርጉ ተጽዕኖዎች ነበሩ። አሁን ስለ ለውጥ እያወራን ነው። ለውጥ መጥቷል ከተባለ በጣም አቅም ያላቸው ባለሀብቶች ከዚህ አካባቢ በብዙ ርቀት ይኖራሉ። ስለዚህ እነዛን አወያይቶ የተሻለ አሳምኖ አቅም እንዳለ በአካባቢውና ዝግጁ እንደሆን የውስጥ ቅድም በምክትል ከንቲባ የተገለጹ አለ ከራሳቸው ጀምሮ የዋጡት ይስላለ ማለት ነው። ያ ተደርጎ ወደዚህ ኢንቨስት እንዲያረጉ እንዲመጡ ማድረግ እዛ ላይ ስራ ቢሰራ ቅድም የተዘረዘሩ ሪሶርሶች አሉ በአካባቢው በኦፓልም ይሁን በብረትም በ200 ሬዲየስ ውስጥ በጣም በማዕድን የበለጸገ አካባቢ እንደሆነ ስለሚታወቅ ማለት ነው። ሌላው ከዚህ ኢንቨስትመንት ጋር ብሎ አንድ ሰው ሲመጣ ኮምቦልቻ ላይ ትልቁ ችግር ያለው ምንድነው? በጌስት ሃውስ ደረጃ በሆቴል ደረጃ አንድ ሰው ሲመጣ ጥሩ ነገር ማግኘት አለበት ማለት ኮምቦልቻ ላይ ቆይቶ ደግሞ የተሻለ ቢዝነስ ወደ ታች ላሉት ቢዝነሶች ደግሞ ምንጭ መሆን መቻል አለበትና መጥቶ ተረጋግቶ ሊያርፍባት የሚችል ከተማ መሆን አለባት ብለን እናምናለን። ስለዚህ እዛ ላይ ሆቴል ቱሪዝሙን በማበረታታት በኩል የታሰቡ ዝርዝር ስራዎች ካሉና እናንተ የገመገማችኋቸው ነገሮች ካሉ እዛ ላይ ጥያቄ አለን። ሌላው
የኮምቦልቻ አየር መንገድ አለ። አየር መንገዱ ጋር አሁን ከተማዋ በዚህ ደረጃ የኢንዱስትሪ ከተማ እየሆነች በጣም የምትሄድ ከሆነ የማምረት እንትኑ እጅግ በጣም ይጨምራል ብለን እናስባለን። አለሁ ታምራት ሞላ እባላለሁ። የአማህተም ኢንዱስትሪያል ኢንጂነሪንግ ስራ አስኪያጅ ነኝ። ሁለት ነገሮች ጥያቄዎችን ማንሳት እፈልጋለሁ። የመጀመሪያው የሰላም ሁኔታን በተመለከተ ከፕሬዘንቴሽኑም ላይ የተነሳውን አስመልክቶ ነው። የኛ ኢንዱስትሪ ከተጀመረ ግንባታ ከጀመረ ከ2008 መጨረሻው ዓመተ ምህረት ጀምሮ ነው። እስካሁን በግንባታ ሂደት ላይ ያለ ነው። ባለሀብቶቹ በከተማው ውስጥ በተለያዩ ሌሎች ተመሳሳይ ኢንዱስትሪዎች ላይ ያሉ በመሆኑና ባለሀብቶቹ የአማህተም ኢንዱስትሪያል ፒኤልሲውን ክሬት ያደረጉት ባለሀብቶች ሌላ ተመሳሳይ ኢንዱስትሪ ላይ ኮምቦልቻ ላይ ያሉ በመሆኑና እነዛም ስራ ላይ የጀመሩ ለምሳሌ አማርፒፒ ላይ ከፍተኛ የሆነ ተደጋጋሚ የኢንዱስትሪ ሰላም ማጣት የተፈጠረበት በመሆኑ ከዛ ተያይዞ ሌሎች ኢንቨስትመንቶችን ጋፕ እንዲያደርጉ ተገደዋል። ስለዚህ በዚህ አንፃር እዚህ ጋር የተወሰነ ተፈቷል የሚባል ነገር አለ። ግን ምን ያህል ስር የሰደደ ነው የተፈታበትን መንገድ ነበርኩኝ እኔም በዛ መንገድ ከዚህ በፊትም ስንመጣ ነበረ። አሁን አስተማማኝ ነው ወይ ቀጣይነቱ ምን ያህል ነው የሚለው ነገር የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ የሚሆነው የምርጥ አፈርን አቅርቦት በተመለከተ ነው። የምርጥ አፈር አቅርቦት በተመለከተ በኮምቦልቻ ከተማ ላይ አንድ ቦታ ስንገለገል ነበረ። ለውጡ ጋር በተያያዘ ምክንያት የአፈር በወጣቶች ታገደ ተባለ። እስካሁን ማምረት አልቻልንም። ሌላ ምርጥ አፈር ሳይት ጥናት ላይ ከተማው በሂደት ላይ ነው ያለው። ያም ሂደት ከንቲባ ከተወሰነ በኋላ በጣም የረዘመ ሂደት በመሄዱ ምክንያት ግንባታ ለማቆም ተገደናል። መጪው ክረምት ነው። በዚህ አጋጣሚ ድሉን ለመጠቀም ሳይታችንን ብትጎበኙልን የክረምት ውሃ ማውጫ የለንም። በሙሉ የተቆፈረ ቦታ ነው ያለን። ውሃ ማቆሪያ እንደማለት ነው በዚህ የምንቀጥል ከሆነና የኳሪ እጥረት በጣም ስላለብን ያለው ኳሪ ላይ ቦታ ይሰጠን ብለን ብንጠይቅም ሊሰጠን አልቻለም እና ረጅም ሂደት ፈጅቶብናል። 1 ዓመት ከ6 ወር ተደጋጋሚ ተመላልሻለሁኝ። ኢንዱስትሪ ፓርኩ ያውቀዋል፣ ከተማ አስተዳደሩ በደንብ ያውቀዋል። ይህን የእኛን ችግር የሚያውቀው አካል የለም። መፍትሄ ሰጥተናል ይባላል። ተጨባጭ መፍትሄ ግን ማግኘት አልቻለም። እኛ የምንፈልገው መፍትሄ አፈር አምርቶ መውሰድ እንጂ ማስጠናት አይደለም መፍትሄ ለእኛ ማለት ነው። ስለዚህ ከዛ አንጻር መፍትሄ ካልተሰጠን እኛ በእቅዳችን መስከረም ጥቅምት ላይ ወደ ስራ እንገባለን ብለን ያሰብነው ፋይናንስ አለ፣ ኢንተረስት አለ። አንድ ፕሮጀክት 1 ቀን 2 ቀን ባደረ ቁጥር ምን ያህል ኮስት ሊያደርግ እንደሚችል እዚህ ላለ አካል መናገር በጣም አላስፈላጊ ነው የሚሆነውና የሚሰጠው ውሳኔ ፍጥነትና ያለበት ችግር ተመጣጣኝ አይደለምና በዚህ ላይ አቅጣጫ ቢሰጥልን ለማለት ነው። አመሰግናለሁ። ለማንሳት ነው። በመጀመሪያ ደረጃ በዝርዝር በሁለቱም ጽሁፍ ላይ የቀረበው ነገር ተስፋዬ ሞላ ፓውስ ቴክስታይል ስራ አስኪያጅ የተነሱት ጽሁፎች እና የቀረቡት ነው በዝርዝር ያየንበት ሁኔታ አለ። በአጠቃላይ እንደ ክልልም ይሁን እንደ ዞንም እንደ ኮምቦልቻ ከተማ አስተዳደርም ስንወስድ ግሪን ላይት ይታየኛል። ነኝ ኮምቦልቻ ከተማ ላይ ከ5 ዓመት በፊት የነበሩ ሁኔታዎች ምን ነበሩ? አሁን ያለንበት ሁኔታ ምን ያሳያል? ከዚህ ተነስተን ደግሞ ቀጣይ የት ነው መድረስ የምንችለው የሚለው ነገር ግሪን ላይት የሆነ ነገር ይታየኛል። ለውጡም በቀጣይነት የሚመጣ ነው የሚል እምነት አለኝ። ተግዳሮቶች ላይ ስንመጣ በሶስት አይነት መንገድ ማይጠበቅብናል የሚል ነጥብ አለኝ። አንደኛ በባለ ሀብት በኩል፣ ሁለተኛ በመንግስት በኩልና እንደዚሁም በማህበረሰቡ ውስጥ ይሄ መድረክ ሁሉንም ስቴክሆልደሮች የያዘ እንደመሆኑ መጠን ሁሉም የድርሻውን ወስዶ መስራት ይኖርበታል የሚል አስተሳሰብ አለኝ። መሰረተ ልማት ላይ ስንመጣ በስፋት አሁን የሚታየው እንደሚታወቀው ማኑፋክቸሪንግ ዘርፍ ላይ የኮምፒቲሽን ጉዳይ ነው። በጊዜ ውስጥ አምርተ በጊዜ ለሚፈለገው ገበያ መድረስ አለብህ። የከስተመርን ፍላጎት በተገቢው ሰዓት የመመለስ ጉዳይ ነው የሚሆነው። በተለይ አሁን በቅርብ ጊዜ ተያይዞ ከኃይል አቅርቦት ጋር ተያይዞ የተፈጠረው ችግር ጊዜ የማይሰጥና ተገቢው ምላሽ በተገቢው ሁኔታ መታየት አለበት የሚል እምነት አለኝ። እዚህ ጋር ተያይዞ ኢቭን በኮምቦልቻ ውስጥ ራሱ ዩኒፎርም የሆነ ፍትሃዊ የሆነ የኃይል አጠቃቀም የሌለበት ሁኔታ ያሳያል። ኤክስፖርት ላይ እንዳይባል ኤክስፖርት ላይ ከኢንዱስትሪ ፓርክ ውጭም ያሉ ይሰራሉ። ኢቭን ፎሬን ከረንሲ በማምጣት ደረጃ ቅድም የቀረበውን ፊገር አይተናል። ኦልሞስት ወደ 33 ሚሊዮን አካባቢ ከውጭ ያሉ ኢንዱስትሪዎች ያመነጩት ካፒታል ነው። ነገር ግን ቁጥር 8 ላይ ያለው እንትን ሙሉ በሙሉ ሽፍት ውስጥ የገባንበት ሁኔታ ነው ያለው። ይሄን ለሚመለከተው አካልም በተደጋጋሚ ለማቅረብ ሞክረናል።
አሁንም መፍትሄ ቢሰጠው የሚል ሀሳብ አለኝ። ሌላው ምንድነው ለሚቀርቡ ጥያቄዎች እንደተባለው ኮምቦልቻ ላይ በአጋጣሚ አቶ መላኩን ከመጀመሪያ ጀምረም ስለምታውቀው ያለው ኢንዱስትሪ መንደሮች ላይ በመጀመሪያ ደረጃ ላይ ሰፊ የሆነ ስራዎች ሰርተዋል። ሰፊ የሆነ ካፒታል የፈሰሰባቸው ሁኔታዎች አሉ። ከጊዜ በኋላ ግን ኦልሞስት እየተተው የመጣበት ሁኔታ አለ፣ መሰረተ ልማት ላይ ማለት ነው። ኦልሞስት የኛ ቁጥር 2 ላይ ብናይ ከ7 ዓመት በላይ ነው ያ መንገድ ከተሰራ ምንም አይነት ሜንቴናንስ ያልተደረገበት መንገድ ማለት ነው። ነገር ግን በተቃራኒው ደግሞ የአገልግሎት ክፍያ ላይ በነገራችን ላይ እዚህ ያሉ ፋብሪካዎች በብዙ የከተማ አስተዳደር ልማትም ይሁን ክልላዊ ይሁን አገራዊ ልማቶች ላይ ይሳተፋሉ። እነዚህን በዝርዝር ማስቀመጥ ይቻላል። ጊዜ ከመቆጠብ አንፃር ዝም ብሎ መስራትና ለባለ ሀብቱ ብቻ እንዳልሆነ ግንዛቤ ውስጥ ቢገባ የሚል እንትን አለኝ። ከዚህ ውስጥ የአገልግሎት ክፍያ በአንዴ ከ9000 ወደ 250 ሺህ ነው ያደገው። በአመት ድርጅቶች 250 ሺህ ብር የአገልግሎት ክፍያ ይከፍላሉ። ዜርፎር ይሄ ክፍያ ካለ ደግሞ የአገልግሎት አሰጣጡ ለዛ የሚመጥን መሆን ነበረበት። ነገር ግን ወደ ታች ወደ ኋላ የመመለስ ነገር ነው ያለው። ሌላው ችግሮች ሲነሱ የችግሩን አሳሳቢነትና ለችግሩ ጊዜውን የሚመጥን መፍትሄ ከመስጠት ይልቅ ሞሮፍ ለባለ ሀብቱ የመተው ቴንደንሲዎች አሁን በብዛት እየተፈጠሩ ያለበት ሁኔታ ነው እና ይሄን ሚዛኑን አስጠብቆ ባለ ሀብቱ መውሰድ ያለበትን ባለ ሀብቱን እንዲወስድ የመንግስት አካል ወይም ስራ አስፈጻሚው ደግሞ መውሰድ ያለበትን ወስዶ በተገቢው መንገድ ሁለቱም የጋራ ስራ መሆኑን ግንዛቤ ውስጥ ይገባ የሚል እምነት አለኝ። በቀጣይ ምን ብናደርግ ይሻላል የሚለው እኔ እዙም መድረክም ላይ አሁን እያየናቸው ስለሆነ ነገሮችን በሁለቱም የተቀመጡ ችግሮች ሚዛኑን አስጠብቆ ሁሉም የድርሻውን ወስዶ ወደ ስራ መግባት አለበት ነው። ለዚህ ፕሮጀክቶች ሲቀርቡ ኢቭን ፖቴንሻል የሌላቸው ፕሮጀክቶች የሚቀርቡበት ሁኔታ አለ። ይሄን ሁለቱን ይመለከታል የሚል እምነት አለ። ባለሀብቱንም ስራ አስፈጻሚውም በትክክል ትክክለኛ ፕሮጀክቶችን አይቶ እንትን ከማለት አንፃር ማለት ነው። ሌላው ታዛቢና ወቃሽ የሆኑ ነገሮችን በትክክል መነገር ሆነ በትክክል ግንዛቤዎች መያዝ አለባቸው የሚል ሁኔታዎች ነው ያለው። እዚህ ጋር የሚፈጠሩ እድሎች እዚህ ጋር የሚከፈቱ ኢንዱስትሪዎች የባለ ሀብቱም የህዝቡም የስራ አስፈጻሚውም ውጤቶች ናቸው፣ መልካም አጋጣሚዎችም ናቸው። ስለዚህ በስራ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮችን በትክክል በመለየት ትክክለኛውን የመፍትሄ አቅጣጫ በመውሰድ ሁሉም የራሱን አስተዋጽኦ ቢያደርግ እና ሞሮፍ የታዛቢና የወቃሽነት ሁኔታዎች በተገቢው ሚዛናቸውን የጠበቁ ቢሆኑ የሚል እምነት አለኝ። ራሱን መጠየቅና ከራሱ መቀበል የሚፈልግ ትውልድ መፍጠር መቻል አለብን። አክቹዋሊ ይሄ ማኑፋክቸሪንግ ዘርፉ ላይ ገብተን እየሰራን ያለን አካሎች የምናውቀው ማለት ነው። ፕሮዳክቲቭ የሆነ አምራች የሆነ ኃይል ከመፍጠር አንፃር እኔ ምን እያደረግኩ ነው፣ ምንድነው ማግኘት የምችለው የሚለውን ማለት ነው። የኮምፒቲሽን ጉዳይ ነው፣ የፕሮዳክቲቪቲ ጉዳይ ነው። እዛው ሰው መስራት ሲችል ድርጅቱም ሰራተኛውም አብሮ የሚያድግበት እድል ከመፍጠር አንፃር ሁሉም ይሄ በግንዛቤ ፈጠራ ላይ በዩኒቨርሲቲ ደረጃ የሚሆን በቲቪቲ ደረጃ በተገቢው መንገድ አካዳሚክ ከሆነው በጎን የአመለካከት ስራ ላይ በተገቢው መንገድ ቢሰራ የምንፈልገውን ውጤት ማምጣት እንችላለን። በአጠቃላይ ግን ያሉት ሁኔታዎች ወደ ተሻለ ነገር የሚወስዱን ግሪን ላይት የሚታይባቸው ሁሉም የድርሻውን ወስዶ መስራት ከቻለ ተጨባጭ ለውጥ ማምጣት የምንችል መሆኑን ማስቀመጥ ፈልጋለሁ። በግሌ ሰማኝ ነው። አመሰግናለሁ። ደረጀ ነው የምባለው። የቦረና ወረዳ ዋና አስተዳዳሪ ነኝ። መድረኩ አስፈላጊ ነው። የዘገየ ቢሆንም በአመቱ መጀመሪያዎች ላይ ሞር ብንወያይበት ቀጣይ በቅድ ይዞ የሚሰራ ቢሆን ጥሩ ነው የሚል ሀሳብ አለኝ። በመቀጠል ግን ሀሳብ መስጠት የምፈልግባቸው ሁኔታዎች አሉ። ቀጣይ ይህንን አገር ሊያሳድግ የሚችል የኢንቨስትመንት አማራጮችን ለማስፋት ምቹ ሁኔታዎችን ለመነጋገር ስለሆነ በዛ ላይ ሀሳብ መስጠት ፈልጌ ነው። የመጀመሪያዎቹ እና ካየኋቸውም በተለይ ተንቀሳቀሴ ከኢንዱስትሪ ፓርኩም ጋር ካየሁት ከኔም አካባቢ ጋር ካየሁትና ስፔሻሊ በአማራ ክልል ላይ ካየኋቸው አካባቢዎች ጋር ማንስቼ ሀሳብ መስጠት እፈልጋለሁ። አካባቢያችን እንደተባለው ጉልበትም እውቀትም መሬትም ካፒታልም ሰላምም ያለበት አካባቢ ነው ወሎ። በዚህ የሚታማ አይደለም። እዚህ መጥተው ሀብታቸውን እንዲያፈሱ የተጠየቁ ባለ ሀብት ናቸው። እንግዲህ በሀገራችንም ውስጥ 2 ፋብሪካና 1 ባለ 5 ኮከብ ሆቴል ያላቸውና በጥያቄያቸው መሰረትም ወደዚህ ሲመጡ አንደኛ ወራይሉና ደሴ ዙሪያ ላይ የከብት ማድለብና ማድቀል 316 ሄክታር ጠይቀው 100 ሄክታር ተፈቅዶላቸው ኦልሞስት ከ2 ዓመት በላይ በፕሮጀክቱም በባለሙያ ተጠንቶ ክልል ላይ ውሳኔ የተቀመጠ ነው። ሁለተኛው ደግሞ እንግዲህ ኮምቦልቻ ቅድም እንደተገለጸው የኢንዱስትሪ
ሴንተር ናት። ኢቨን ዓለም አቀፋዊም ኤክስፖርት እያደረገች ናት። ይሄ ደግሞ ኢንዱስትሪ ሲበዛ የአገልግሎት ማሰጣጥ መስፋት አለበት። ስፔሻሊ ሆቴልና ቱሪዝም እና ከሆቴል ቱሪዝም ውስጥ አንጻር ጋር ክልሉ በልዩ ውሳኔ 7 ባለሀብቶች ከተፈቀደላቸው ውስጥ ባለ 5 ኮከብ እንዲሰሩ ተፈቅዶላቸው ሙሉ ሀብታቸውን ለማፍሰስ ፈቃደኛ ሆነው ከመጡ በኋላ ወደ ተግባር ክልሉም ውሳኔ ከሰጠ በኋላ ለዞኑም ለከተማ አስተዳደሩም ዴሊጌሽን ሰጥቶ ስፔሻሊ ከ4 ኮከብ ሆቴል በላይ ሙሉ ኃላፊነት ከተሰጠ በኋላ ወደ ተግባር ሲሄድ ግን መጀመሪያ ጥያቄው ለምን እንደቀረበም አይገባኝም። ቦታ ሳይመቻች እዚህ ላይ ነው እንግዲህ ትልቁ ነገር። አንድ ኢንቨስትመንት ሲሰጥ ምን ቦታ ላይ ነው የምሰጠው? ምን ቦታ አለኝ? አትሊስት በፕላን የምንተዳደር በማስተር ፕላን የምንተዳደር ነን። ነገር ግን ከመጣ በኋላ ራንደምሊ በደመ ነፍስ ነው ውሳኔ ሳያገኝ ቀርቶ መጨረሻ ላይ አሁንም የበላይ አካል አቅጣጫ ከተሰጠ በኋላ አንድ ቦታ ላይ ልክ በዛ ስታንዳርድ ቦታው ይፈቀዳል። በጣም ከሚገርመኝ ነገር ካየሁት ነገር ግን ያ ቦታ በኋላ ላይ ወደ ፕላን ሲሸነሸን መንገድ ያለው በጣም የተቆራረጠ እንግዲህ እነዚህ ሁኔታዎች ባሉበት ሁኔታ ኢቭን እሱንም ለመስራት ተሞክሮ ነበር። እስቲናው ግን አልተሰጠም። ስለዚህ እኔ ይሄ እንደ አንድ ትምህርት ይሁንና ሸሽ ነው ወይስ ደግሞ ማንገላታት ነው? እኔ እዚህ ላይ አሁንም የተቀረበው ጽሁፍ ላይ እኔ ካለውጡም አንጻር ጋር ተነግሯል። ባክሎክ የነበሩ ችግሮቻችንም አሁንም ያለውን ኢንቨስትመንት ባለሀብቶችን እንጋብዛለን ካል አንደኛ ልማታዊ የሆነ ሀብት ያለው ለሀገሪቱ ልማት አብሮ ሊያንቀሳቀስ የሚችል ባለሀብትም ከፈለግ የራሳችን የኢንቨስትመንት ፕሮፋይል መዘጋጀት አለበት፣ መጠናት አለበት። አንዳንድ ጊዜ የተደበላለቀ ባለሀብትም እንደዚህ ነው የሚባለው ነገር እኔ የጥናታችን ጉዳይ ይመስለኛል። እና እኔ ሳጠቃልለው መጨረሻ ላይ ባለሀብቶችን አፕሮች የምናደርግ ከሆነ ልማት ይመጣል ብለን ካሰብን ጽሁፎች በጣም ጥሩ ነው። ችግሮችን አይደንቲፋይ እናደርጋለን። ለችግሮች ግን ምን መንስኤ መኖር አለበት? ኮሚትመንት የሆነ ባለሙያ፣ ኮሚትመንት የሆነ አመራር፣ ፕሮፌሽናል የሆነ ነው። ኮምቦልቻ እኮ እንግዲህ ዓለም አቀፍ እያልን ነው። ሪሊ የእያንዳንዳችን የስራ ስምሪቶችን ፕሮፋይል አድርገናል ወይ? አጥንተናል ወይ? ችግሮችስ እንደትም እየፈታን ነው? አመራራችንስ እንደት በብቃት እንመራዋለን የሚለውን በዚሁ እንዲታይ የሚል አስተያየት ነው። አመሰግናለሁ። እሺ፣ እኔ እድሉ ስለተሰጠኝ አመሰግናለሁ። 01 አዲስ መንደር ካሉ ወረዳ 01 አዲስ መንደር አስተዳደር ነኝ። እኔ የምጠይቃቸው ጥያቄዎች በጥቂቱ ይሄ ጣሚ ነበር ቀደም ብሎ ቢዘጋጅ ማለት ነው። ምክንያቱም ቤተሰባዊ እሺ፣ አመሰግናለሁ። መሐመድ ሐሰን እባላለሁ። ከፌዴራል ነው የመጣሁት። የከረሜላና ጣፋጭ ምግቦች ማምረቻ ፋብሪካ ነው። እኛ ወደዚህ ወደ ፋብሪካ ለመግባት ስናስብ መጀመሪያ የተዘጋጀነው አዲስ አበባ ነው። አዲስ አበባ ወሎ ኢንቨስትመንት አሳላጥ ግሩፕ የሚባል ስናቋቁም መጀመሪያ የዞን አስተዳዳሪ በነበሩት አቶ ፍስሐ እሳቸው ናቸው። በእሳቸው ጋር ኮሚቴ ሆነን ብዙ ነገር ወደ ወሎ ኮምቦልቻ ላይ ይሄ ልማት እንዲመጣ በፌዴራል ያሉ ባለሀብቶችን በአጠቃላይ መግባት መቀስቀስ የሚገባን ያክል ሁሉ ቀስቅሰን ወደዚህ እንዲገቡ አድርገናል። ይሄን ስናደርግ ሁሉም ባለሀብት በሞራል በሀገራዊ ስሜት ተነሳስተን ወሎም በጋራ እናልማ የሚል አንድነት ዓላማ ይዘን ተነስተን ወደዚህ መጥተዋል። ብዙ ባለሀብቶች ወደዚህ መጥተዋል። ወደዚህ መጥተን ከተረከብነው ቦታ አኳያ
ለንማነብና ለከብት እርባታ የሚሆን እንጂ ለፋብሪካ ሊሆን የማይቻል ቦታ የተሰጠን ሰዎች አለን። በተለይ ከቃሉ ላይ አንስተው ወደ ኮምቦልቻ ያመጡ 8 ሰዎች ቦታውን እናንተ ከክልል የመጣችሁ ሰው ብታው ታዝናላችሁ። ለንማነብና ለከብት እርባታ እንጂ ለፋብሪካ ቦታ ሊሆን የማይችል ቦታ ተራራ ላይ ነው፣ በአካል ሄደን የምናየው ቦታ ነው። እንደገና ደግሞ ለምን አላለማችሁ እየተባለ እየጠየቅና ነው። ምንም መንገድ በሌለበት መሰረተ ልማት በሌለበት ተራራ ላይ ወጥቶ ያን ቦታ ፋብሪካ ታልሰራችሁ ይባላል። ከዚህ ቦታ ከዚህ ቦታ በኋላ ሰሜን ሸዋ ላይ የወሰድነው ቦታ ገንብተን አልምተን ጨርሰናል። ይሄን ግን ቦታውን ወሰን ሂዳችሁ ብታዩት ለልማት የሚሆን ቦታ አይደለም የሚሰጠን ቦታ። በተለይ 8 ሰዎች ቅድሚያ ራሳችን ይሰጠን ከማለታችን በፊት ባለሀብቶችን መልምለን ነው ወደዚህ እንዲመጡ ወደ ከፌደራል መልምለን አሳራጭ ኮሚቴ ሆነን ወይዘሮ ጣይቱ የደሴ ከተማ የተወካዮች ምክር ቤት አባል ባለችበት አቶ ፍስሐ የዞን አስተዳደር ባለበት ሁሉም በፌደራል ያሉ ሚኒስትሮች በሙሉ ተሰብስበው ወሎን እንዴት እናልማት ብለን በስሜት የተነሳ ነው። እዚህ ከመጣን በኋላ ግን ያገኘነው መልስ የሚያጠግብና የሚያስደስት አይደለም። አገራዊ ስሜት ያለውም ስሜት አይደለም ያየነው። የመሬትን ተሮ ይዞ የመቀራመት ስሜት ነው ያየነው። ስለዚህ ሊያለማ ለሚገባው ሰው በአግባቡ እየተሰጠ ለዓለማ ያልቻለውን ሰው ደግሞ እየተነጠቀ በአግባቡ አርሶ አደሩም ለምን ተቀማ? እኔ የተሰጠኝ መሬት 3 አመቱ እጅ አላየሁትም እስካሁን ሰዓት ድረስ ለልማት የሚሆን መሬት ስላልሆነ ወይ አርሶ አደሩ አልሰራበት ወይ ባለሀብቱ አልሰራበት ዝም ብሎ ያለ መሬት አለ። ስለዚህ ሁሉም ተናቦን እንዲሄድ መደረግ አለበት። አልበዛ መሬት ይዞ አጥሮ መቀመጡ ለማንም ለምን የሚጠቅም አይደለም። ካልሰራንበት ደግሞ ለምን ወጪ ያስፈልገን ነው። ከኮምቦልቻ እኔ መናገር የምፈልገው ነገር እዚህ ሀገር ላይ በጣም ብዙ ልማት ይለማል፣ ብዙ ባለሀብቶች አሉ። ከዚህ በፊት የነበረው ምንድነው ባለሀብቶች ከመንግስት ጋር የተላተሙ ናቸው። ይህንም ምንድነው አሁን ለውጡ ሲመጣ በነገራችን ላይ ለውጡንም እንዲመጣ ግፊትም ሲያደርግ የነበረው ጭቆናውንም ሲመራ የነበረው ባለሀብቱ ለውጡ ሲመጣ ብዙ ባለሀብቶች ከስመዋል። እና እኔ እንደ አዴፓ እንደ ድርጅት እንደ መንግስትም እምለው ነገር ምንድነው ከባለሀብቶች ጋር ጤናማ የሆነ ግንኙነት መመስረት አለበት የሚለው ላይ ነው። እዚህ ላይ መንግስት ትኩረት አድርጎ መስራት አለበት። መንግስት በከሰመ ቁጥር የሚከስም ባለሀብት ኢንቨስት ቢያደርግም ያን ያህል አዋጭ አይደለም። እኛም ጋር የተዘጉ ፋብሪካዎች አሉ። በዚህ ጋር መንግስት እንዲያይ ነው። ሁለተኛው ነገር እዛ አካባቢ የተነሳለ ኮምቦልቻ ላይ የኢንቨስትመንት ጉዳይ ላይ በጣም ብዙ ቅሬታዎች አሉ፣ ከሚባለው በላይ ናቸው። ፈቃድ ደሴ ከተማ ነዋሪ ነኝ። ሱሌማን ሁሴን እባላለሁ። ከአንድ የኢንቨስትመንት አማካሪ ሆኜ ነው የተገኘሁት። ያሉትን አንዳንድ ችግሮች ላቀርብ እወዳለሁ። እስካሁን የነበሩት የአስተያየት ሂደቶችን ተመልክቻለሁ። ሆኖም ይህ ባለሀብት አገሩን፣ ህዝቡን እንደዚሁም ያለውን ህገ መንግስቱን አክባሪ ሆኖ ሊንቀሳቀስ ሀገሩን ለመለወጥ የመጣ ነው። በመሆኑም የምንፈልጋቸው ወይም ማህበረሰቡም እንዲሁም ደግሞ ባለሀብቱ የምንፈልጋቸው ነገሮች ይኖራሉ። አንደኛውና መሰረታዊ ነገር ፍትህ፣ እኩልነት፣ ነጻነት፣ እነዚህ ነገሮች ለባለሀብቱም ሊሰሩ ለገበሬውም ሊሰሩ ለኗሪው ማህበረሰብና ለከተማው ኗሪ ማህበረሰብ የስራ እጦት ችግሮችን መፍትሄ አዘል ሆኖ ሊመጣ የሚያስችል መስመሮች ቢዘረጉለት ውጤታማ ይሆናል አለው። ሁለተኛው አቅርቦት ላይ ባለሀብቱ ያለው ተግዳሮት ምንድነው? ለለውጥ ያልተነሳሳበት ምክንያት፣ አመርቂ ውጤት ያላገኘበት ምንድነው? እነዚህ አንደኛው ምርቱን አምርቶ ወይም ፋብሪካውን ጨርሶ የሄደው አንድ ችግር አለ። የዶላር ችግሮች ያለመፈታት መቼም ያለንበት ተጨባጭ ሁኔታ ችግሮች ቢኖሩም መንግስት እንደ መንግስት ሰፊውን ነገር እየሰራ ቢገኝም በባለሀብት ላይ የዶላር ችግሮችን ቢፈታ እንደዚሁም ደግሞ በአዲስ ምርት ለመግባት የሚሄዱ ባለሀብቶች ግንባታ ላይ ያሉ ተግዳሮቶች አሉበት። እየሰራ ያለ ተመጣጣኝ ያልሆኑ የብረት ዋጋ መናር፣ የሲሚንቶ ዋጋ መናር፣ የአስተዳደር የተለያዩ ነገሮች ቢሮክራሲዎች መፈጸም ምክንያቶች ባለሀብቱን ትንሽ ስሜቱን ሊጎዳ ይችላል ብዬ አስባለሁ። ያየሁት ነገር አለና ነው። ሌላው
በኢንቨስትመንት ላይ የደረሰብኝ ኪሳራ ከሌሎች አካባቢዎች አኳያ ሲታይ የኛ አነስተኛ ነው። ያለ ህዝብ እናንተ ኢንቨስትመንትን የምታስፋፉት እንድንወያይ ተቃራኒ መነጋገራችን ትክክል ነው። ከዛሬ በኋላም መነጋገራችን በዚህ መንገድ መቀጠል አለበት ማለት ነው። አስፈላጊና ወሳኝ ነው። ዛሬ እናንተ ያቀረባችኋቸውን ችግሮች ቀደም ሲል ተነጋግረን ፈተናቸው ቢሆን ኑሮ በግለሰብ ደረጃ ባለሀብቶች ከምትጠቀሙት በላይ በስራችሁ ለ10 ለ15 ሰው የስራ እድል በመፍጠራችሁ ምክንያት ዳቦ አብልተን የምናሳድረው ዜጋ ቀላል አይደለም። በዘገየን ቁጥርም ተጽዕኖ እንደዚያ ነው የሚሆነው። ባስተጓጎልን ቁጥርም ተጽዕኖ አንድ ባለሀብት ምናልባት ጠዋት የሆነች ትንሽ ነገር ምሳና ራት ወይ ግማሽ እንጀራ ወይ አንድ እንጀራ ሊበላ ይችላል። በግ ያስፈልጋል። ይህንን መድረክ በዚህ መንገድ ማዘጋጀታችሁ በጣም አስፈላጊና ተገቢ ነው። የተገኘውም የሰው ኃይል የሚመለከተው ነው። ወጣቶች ተገኝተዋል። የቀጣይ ልማቱ ያገባናል በሚል የተለያዩ ማህበራት ተገኝተዋል። የቀጣይ ልማት ያገባናል በሚል ዩኒቨርሲቲዎች ተገኝተዋል። እዚህ ያላችሁት ሁላችሁም ይህንን አካባቢ እናሳድገው፣ አማራን እናሳድገው ካል እንዲህ አይነት ሆነ የምናነጻጽረው የተሻልነን መወዳደር ያለን ብለን መናገር ይጠበቅብናል። ይሄ ከተማ ከ1998 ዓመተ ምህረት ጀምሮ የኢንዱስትሪ መንደር ተከልሎለት በትንሽም ቢሆን ሀብት እየተሰጠው ሲለማ የቆየ ነው። ከሌሎች ከተሞች በተለየ ሁኔታ እንደነ ባህር ዳር፣ እንደነ ጎንደር፣ እንደነ ደብረ ብርሃን እና እነ ደብረ ማርቆስ ይሄም ከተማ በልዩ ሁኔታ ድጋፍ ሲያገኝ የቆየ ነው። ኢንዱስትሪ በባህሪው ዛሬ መሬት ሰጣችሁት የዛሬ ምርቱን አታዩት። ምናልባት የዛሬ 10 ዓመት፣ የዛሬ 6 ዓመት፣ የዛሬ 7 ዓመት የሰጣችኋቸው ናቸው ዛሬ ስራ ላይ የምታገኟቸው። ይህንን ስራ ቀድመን ባንጀምረው ኖሮ የኮምቦልቻን ከተማ ተወዳዳሪነት እዚህ ደረጃ ላይ ማድረስ አይቻልም ነበር። ስለዚህ መንግስት፣ የክልሉ መንግስት ቀድሞ አስቦ እዚህ አካባቢ ላይ ልማት መጀመሩ የኮምቦልቻ ከተማን ተወዳዳሪነት ከፍ እንዲል አድርጓል። ይህንን ሪኮግናይዝ ማድረግ አለብን። በቂ ነው እያልኩ አይደለም፣ ግን በአንጻራዊነት የተሻለ መወዳደሪያ ነው ብለን ማየት አስፈላጊ ነው። ሁለተኛ የፌዴራል ኢንዱስትሪ ፓርክ ቅድም ያነሳችሁት አለ። እንግዲህ አንዱ ለዚሁ ለውጥ ምክንያት የሆነው ነገር በፍትሃዊነት ሀብት አልደረሰንም፣ አልተጠቀምንም፣ መልማት ባለብን ልክ አልለማንም፣ ተበድለናል። አሳንሰን ልናየው እንችላለን። ጥያቄያችን አማራ ክልል በቂ የባቡር መስመር አላገኘም እያልን ነው። አላገኘም ማግኘት አለበት ብለን ጥያቄ በምናቀርብበት ገጽታው መልሰን ደግሞ ባለበት አካባቢ ይሄ ያለንና ይሄንን ተጠቅመን መወዳደር አለብን ብለን ደግሞ ይሄንን አፕሪሼት ማድረግ አለብን። ስለሚጠቅም ነው አልደረሰንም እና ሊኖረን ይገባል ብለን እየጠየቅን ያለ ነው። በደረሰበት አካባቢ ደግሞ ይሄ ጥሩ ነው ይሄንን ተጠቅመን ለውጥ ማምጣት አለብን ብለን መነሳት ይጠበቅብናል ማለት ነው። ደረቅ ወደብ አለን፣ ቀላል አይደለም። ይሄ ኢምፖርት ኤክስፖርት ውስጥ ማኑፋክቸሪንግ ውስጥ ኢንቨስትመንት ውስጥ ላሉት ሰዎች ዋናው ኮስት የሎጂስቲክ ኮስት ስለሆነ በቅርብ ይህንን አገልግሎት በማግኘት የኮምቦልቻን ተወዳዳሪነት በምን ያህል መንገድ ሊያሳድግ እንደሚችል ምናልባት ሩቅ የሆኑ ሰዎች ለመረዳት ሊቸግረን ይችላል። ባለሀብቶች ግን ያውቁታል። አንድ ደረቅ ወደብ በዚህ አካባቢ ላይ በመኖሩ ምን ያህል ሸክም እንደሚያቀልላቸው። አሁን ከባህር ዳር ነው የሚመጣው ሰው ከባህር ዳር ድረስ መጥቶ ኮምቦልቻ ክሊር አድርጎ ይሄዳል። ኮምቦልቻ ላይ ያለ ባለሀብት ያን ያህል ችግር የለበትም። አንድ ጉዳይ ባንክ ላይ ሄዶ እንደሚፈጽመው እዚህ ደረቅ ወደብ በመኖሩ ምክንያት በርካታ ነገሮችን ይጨርሳል። ይህ አለ ምርት ወደዚህ ይመጣል። ባለሀብት እዚህ ላይ ምርት ይገዛል፣ እዚሁ ፕሮሰስ ያደርጋል፣ ኤክስፖርት ያደርጋል። ይሄ ትራንዛክሽን በቢሊዮን የሚቆጠር ገንዘብ ወይም በመቶ ሚሊዮኖች የሚቆጠር ገንዘብ እዚህ ከተማ ላይ እንዲንቀሳቀስ ያደርጋል። ይሄ ይዞት የሚመጣው አድቫንቴጅ አለ። ኮምቦልቻ ስለሆነች ነው ይሄንን ያገኘችው። ሌሎች ከተሞች የላቸውም። ይሄ አገልግሎት ሰጪ ተቋማትን በማስፋፋት የሚመጣው ገንዘብ እዚሁ እንዲቀር ለማድረግ ምንድነው የሰራን ተብሎ መጠየቅ አለበት። በዚህ ረገድ ጉድለት አለ ብዬ አስባለሁ። ጉድለት ቅድም ተነስቷል። የመሬት አቅርቦቱ በቂ አይደለም። በቂ ካለመሆኑም በላይ መሬት ከወሰዱ በኋላ እንደ ዞን 461 ሰዎች መሬት ወስደው 213ቱ እስካሁን ድረስ ምንም ነገር አልጀመሩም ይላል ሪፖርቱ። አርሶ አደር አፈናቅለናል አለበት።
ይህንን ደግሞ የማይሰራ ከሆነ አመራሩ ተከታትሎ እርምጃ መውሰድ ይኖርበታል። አልቲሜትሊ ኢንዱስትሪ የሚፈለገው ኢንቨስትመንት የሚፈለገው ለስራ እድል ነው። እዚህ ባለፈው ኢንቨስትመንት ኢንዱስትሪ ፓርኩ ላይ ገብቼ ይቶኛል። አብዛኞቹ ሴቶች ናቸው። የተወሰኑትንም ለማነጋገር ሞክሬ ነበረ። ምንድን ነው የሚመስላችሁ ይሄ ኢንቨስትመንት ለእናንተ ምን ይዞ መጣ ብዬ ጠየኳቸው። አጭር ቃል ለኛ ስደትን አስቀረልን። የሰራተኛና ማህበራዊ ጉዳይ አመራሮች ልዩ ትኩረት ሰጥታችሁ መስራት አለባችሁ። ይሄ ሌላው የባርነት ገጽታ ነው። ካምፓኒ 2000 ብር ይከፍላል፣ ሰራተኛ 1000 ብር ይደርሰዋል። 1000 ብሩን የሚበላው ቢሮ ላይ በኮምፒውተር ጌም ሲጫወት የሚውል ሰው ነው። ይሄን በፍጹም መፍቀድ የለብንም። ትክክል አይደለም፣ ትክክል አይደለም። ለሰራተኛ ማኔጅመንት ያስቸገረ ነገር ካለ ያንን ችግር እዚህ ያላችሁ አመራሮች ከዚህ በላይ ተግባር ስለሌላችሁ ቀረብ ብላችሁ መፍታት ነው የሚጠበቅባችሁ። መሰረተ ልማት ጥያቄ ነው የተነሳው። የመሰረተ ልማት ጥያቄን በተመለከተ አብዛኞቹ ያነሳችኋቸው ችግሮች ትክክል ናቸው። ነገር ግን በዚህ ውስጥ ደግሞ ያለውን በአግባቡ ያለመጠቀም ደግሞ የእናንተ ችግር አለ፣ የባለ ሀብቶች ችግር አለ። ሁለተኛ በራሳችሁ መፈታት የሚችለውን ቀላሉንም ችግር ጭምር መንግስት እንዲፈታው ትጠብቃላችሁ። እኛ ለኢንዱስትሪ በጀት ስንመድብ ከጤና ጣቢያው ይቅርብን፣ በወንበርና በዳስ የሚማሩ ተማሪዎች እያሉ ከነሱ ይቅርብን፣ መድኃኒት የሌላቸው ጤና ጣቢያዎች እያሉ ከነሱ ይቅርብን እያል ኢንዱስትሪው ይበልጥብናል ብለን ነው በጀት ቦጭቀን የመሬት ካሳ የምንከፍለው፣ መሰረተ ልማት የምናሟላው፣ ሌሎች ድጋፎችን የምናደርገው። የዚህን ህዝብ መጪውን ተስፋ ግምት ውስጥ በማስገባት ጭምር አንጠልጥሎ የመጠየቅ ነገር ነው እየተነሳ ያለውና በዚህ በኩል ያለውን ችግር መፍታት በጣም አስፈላጊ ነው። ከኤሌክትሪክ ጋር ተያይዞ ያለው የተነሳው ሁሉም የከፈሉትን ማስተናገዳችሁ ጥሩ ነገር ሆኖ ሰራተኞቻችሁ ላይ ያለውን የአገልግሎት አሰጣጥ ፈጥኖ ምላሽ የመስጠት ከሙስና በጸዳ መንገድ አገልግሎት በመስጠት በኩል ያሉት ችግሮችን ግን ተከታትላችሁ መፍታት አለባችሁ። በትክክል ኮምቦልቻ፣ ደቡብ ወሎ፣ ደሴ ያለውን ፍላጎት ደምራችሁ ሊሟላ የሚገባው መሰረተ ልማት እንዲሟላ አቅርቦት እንዲኖር የማድረግ ስራ መስራት ይጠበቅባችኋል። አንድ ጊዜ የሚመጣው ኢንዱስትሪ ምናልባትም የከተማዋን እስካሁን ድረስ ተጠቀምበት የነበረውን ፍጆታ የሚጠቀም ኢንዱስትሪ ነው በአንድ ጊዜ እያመጣን ያለን። ስለዚህ በዚያው ልክ አብሮ የሚያድግ የኃይል አቅርቦት መኖር መቻል አለበት። እኛ ራሳችን ካሳ እየከፈል ነበር ለባለ ሀብት ስናቀርብ የነበረው። አሁን አቅማችን አነስ ሲል ለሊዝ የሚከፍለውን ክፍያ ቀድሞ ይክፈልና እኛ ለአርሶ አደሩ ያንን ገንዘብ ወስደን ካሳ እንክፈል፣ ከሶስተኛ ወገን ነፃ እንዲሆን እናደርግ ብለናል እና ለባለ ሀብቱ ይተላለፍለት ብለናል። 2012 ሀገራችን ሰላም ሆኖ አቅማችን ከፈቀደ ተጨማሪ መሬት ከሶስተኛ ወገን ነፃ ለማድረግ ጥረት እናደርጋለን። በአቅማችን የሚመሰረተው ከሰላም ጋር ነው። ሰላም ካለ አቅማችን ይጠነክራል። ሰላም ከሌለ አቅማችን ይደክማል። የህብረተሰቡን ጥያቄ እየመለስ ነው ሄድ የምንችለው የሰላማችን ሁኔታ እጅግ በጣም እየተረጋገጠ በሄደ ቁጥር ነው። ስለዚህ ያም ይሆን ከሆነ ምናልባት ከመንግስት አቅም ለመሰረተ ልማትም ለመሬትም በጀት ልንበጅት እንችላለን። ከዛ ውጭ ግን ህብረተሰባችን ደህንነቱን የመጠበቅ ቀዳሚ ስራችን ስለሆነ ራሳችን ክልሉ ወዳለብህና አሁንም ያልተከፈለ የካሳ ክፍያ መክፈል አለብህ ተብሎ ወደ ክልል የሚመጣ ነገር የለበትም። መስተናገድ ያለበት ነገር ካለ ከተሞቹ፣ ወረዳዎቹ ማስተናገድ አለባችሁና ዛሬ ይህን ያህል እዚህ ቁጭ ብለን የተነጋገርነው ስለ ኢንዱስትሪ የምናወራው ሰላም ስላለን። ኮምቦልቻ ከተማ የብዙ ባለሀብቶችን አይን የሳበችበት ዋነኛው ምክንያት ባለፉት 2-3 ዓመታት እንደ ሀገር ቀውስ ባጋጠመበት ጊዜ እዚህ አካባቢ ላይ እንደ ኢንዱስትሪ ከተማነት የምትታወቀው ኮምቦልቻ ችግር ስላልተፈጠረ ነው። ተጎጂዎቹ ችግሩ ቢፈጠር ማህበረሰቡ ነው። አንድ ቦታ 560 ሰራተኛ የቀጠረ ኩባንያ የምናመጣው ለውጥ ስለሌለ በዚህ በኩል ያለውን ችግር እናንተም ልትጋሩን ይገባል። ከፍርሃት ወጥተን የምናለማው ህዝባችንና ሀገራችን ስለሆነ መስራት አለብን ነው። ሌላኛው አመለካከት ጋር የተነሳው ይሄ ስራ ያለ መውደድ